አምስቱ የሀገራችን ግዙፎቹ ህንጻዎችና የፈጁት ብር። አምስተኛ የኦርዳ ማህበር ህንጻ የአማራ ልማት ህንጻ የሚገኘው በለጋሃር ሲሆን ባለ 27 ወለል ህንጻ ነው። ከምድርም በላይ 101 ሜትር ከፍታም አለው። አራተኛ በማበጠሪያ ወይም ሚዶ ቅርጽ የተሰራው የዘመን ባንክ ህንጻ ባለ 36 ወለል ህንጻ ነው። ከምድርም በላይ 112 ሜትር ከፍታም አለው። ለማጠናቀቅም ከ1.6 ቢሊዮን ብር በላይም ፈሶበታል። ሶስተኛ የንብ ባንክ ህንጻ በምስለ ንብ ቀፎ ዲዛይን የተገነባው ይህ ህንጻ ባለ 37 ወለል ሲሆን ከምድር በላይ 131 ሜትር ከፍታም አለው። ህንጻውን ለመጨረስም ከ2 ቢሊዮን ብር በላይም ፈጅቷል። ሁለተኛ የህብረት ባንክ ወይም ህብር ታወር ህንጻ ከምድር በላይ 132 ሜትር ከፍታ ሲኖረው ባለ 37 ወለል ህንጻ ነው። ህንጻውን ለማጠናቀቅ 6 ዓመት የወሰደ ሲሆን ከ2.8 ቢሊዮን ብር በላይም ፈሶበታል። እጃችሁ ላይ 990 ሺህ ብር ብቻ ካላችሁ በመሃል ሳር ቤት ከቫቲካን ኤምባሲ ፊት ለፊት ላይ ጃምቦ ሪል ስቴት 17ኛ ፕሮጀክቱን እያስገነባ ካለው ሳይት ላይ ባለ 2 መኝታ በ99 ካሬ ቤት መግዛት ይችላሉ። ስቱዲዮ በ44 ካሬ በ4 ሚሊዮን 400 ሺህ ብር ሙሉ ክፍያ፣ ባለ 1 መኝታ በ64 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ99 ካሬ በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ146 ካሬ በ14.6 ሚሊዮን ብር ሙሉ ክፍያ ብቻ እየተሸጡ ነው። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። አንደኛ የንግድ ባንክ ህንጻ ይህ የዳይመንድ ቅርጽ ያለው ህንጻ ከምድር በላይ 209 ሜትር ሲኖረው ባለ 53 ወለል ህንጻ ነው። ከግራውንድ በላይ ደግሞ 48 ፍሎር አለው። ህንጻውን ለማጠናቀቅ 303.5 ሚሊዮን ዶላር ፈጅቷል። ይህ ህንጻ በግዝፈቱ ከምስራቅ አፍሪካም አንደኛ ደረጃን አሰጥቶታል። ለአስደናቂ የቤት ነክ መረጃዎች እባክዎን ፎሎ ያድርጉን።